ሶስተኛው የአብይ ጾም ሳምንት ምኩራብ ይባላል። ምኩራብ አምልኮተ እግዚአብሔር ሲፈጸምበት ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ መካነ ጸሎት ነው። ዘወትር ቅዳሜ ብዙ ሕዝብ ይሰበሰብበት ስለነበር ጌታችን ለማስተማር ብዙ ጊዜ በምኩራብ ተገኝቷል። ስያሜው የተወሰደው በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ላይ በመቅደስም በሬዎችን፣ ላሞችን፣ በጎችን፣ ርግቦችን የሚሸጡትን አገኘ ተብሎ ከተገለጠው ኃይለ ቃል ላይ ሲሆን ምኩራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤቴ ጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሽቅጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው።